በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አራተኛው ቀን ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ብዙ ስያሜዎች አሉት። ከዛ ስያሜዎች መካከል አንደኛው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት እንግዲህ አንደኛ ጌታ ህብስቱን በባረከ ጊዜ ስለጸለየ በጸሎተ ሐሙስ ፋሲካን በዓል ለማክበር ሲዘጋጁ ጌታ የቀረበለትን ህብስት ባርኮ ነው ጸልዮ ነው የባረከውና ባርኮ ስለጸለየ ይህንን በማሰብ ጸሎተ ሐሙስ የተጸለየበት ሐሙስ ጸሎት የተጸለየበት ቀን ለማለት ጸሎተ ሐሙስ ተብሏል ማለት ነው። አንደኛው ይሄ ነው። ሁለተኛው በዮሐንስ 17 ያለውን ጌታ ስለጸለየ ማለት ነው። በዛ ያለውን እንግዲህ እሱ ተላልፎ ስለሚሰጥ መንጎቹ እንዳይበተኑ አደራ ያስጠበቀበትን ቀን ስለሚታሰብ ጸሎተ ሐሙስ ተብሏል ማለት ነው። ሶስተኛው ደግሞ በጌቴሴማኒ ጌታ ስለጸለየ የፋሲካውን በዓል ከበሉ በኋላ ደቀ መዛሙርቱን ይዞ ሄዶ በጌቴሴማኒ ከነርሱ ፈቀቅ ብሎ ጌታችን ኢየሱስ ክርስቶስ ጸልዩዋል። ስርዓተ ጸሎትን አስተምሯቸዋልና ለደቀ መዛሙርቱም ትጉሁ ወጸልዩ ከመ ይትበኡ ውስተ መንሱት ወደ ፈተና ወደ ክህደት ወደ መከራ እንዳትገቡ ተግታችሁ ጸልዩ ብሏቸዋልና በዚህ ምክንያት ጸሎተ ሐሙስ ይባላል ማለት ነው። ህብስቱን ለመባረክ ስለጸለየ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ስለጸለየ በጌቴሴማኒ ስለጸለየ ጸሎተ ሐሙስ ተብሏል ማለት ነው። በዚህ በሶስቱ ምክንያት ጸሎተ ሐሙስ ይባላል። ሁለተኛው የትእዛዝ ሐሙስ ይባላል። የትእዛዝ ሐሙስ ይባላል። የትእዛዝ ሐሙስ የተባለበት ምክንያት ከሕጽበተ እግር በኋላ ጌታችን ኢየሱስ ክርስቶስ ሽርጥ ታጥቆ ደቀ መዛሙርቱን እግራቸውን አጠበ። ካጠበ በኋላ አንተ መምህራችን ጌታችን ስትሆን ለምን እንዲህ ታደርጋለህ? ለምን ታጥበናለህ? በሚሉ ሰዓት ጥሩ ብላችኋል፣ መልካም ብላችኋል። አዎ መምህራችሁ ጌታችሁ ሲሆን እግራችሁን አጥቤያለሁ። እኔ ጌታችሁ መምህራችሁ ሆኜ እግራችሁ እንዳጠብኩ እናንተም እንደዚሁ አድርጉ፣ ለታናናሾቻችሁ ይህንን አድርጉ ብሎ ስላዘዛቸው በዚህ ምክንያት የትእዛዝ ሐሙስ ይባላል ማለት ነው። ሁለተኛው ደግሞ በጌቴሴማኒ ጸልዩ ብሎ አዟቸዋል። የጸሎተ ሐሙስ በተባለበት ምክንያት ቅድም ተዘርዝሯል። ይህ ደግሞ ጸልዩ ብሎ ስላዘዛቸው የትእዛዝ ሐሙስ ይባላል ማለት ነው። እግር እንዲያጥቡ አዟቸዋል፣ ጸልዩ ብሎ አዟቸዋል። በዚህ ምክንያት የትእዛዝ ሐሙስ ይባላል ማለት ነው። ሶስተኛው ስርዓተ ቁርባንን ከሰራ በኋላ ከመዝ ግበሩ ብሎ አዟቸዋል። ስርዓተ ቁርባንን ለፋሲካ ከመጣው ለበዓል ከመጣው ህብስት አንስቶ ከመጣው ወይን አንስቶ ባርኮ ቀድሶ ንሱ ብሉ ዝ ህብስት ስጋዬ ውእቱ፣ ንሱ እንኩ ተቀበሉ፣ ይህ ህብስት ስጋዬ ነው፣ ወዝ ወይን ደሜ ውእቱ፣ ይህም ወይን ደሜ ነው፣ ብሉ ጠጡ፣ ከዚህ በኋላ እናንተም ከመዝ ግበሩ፣ እንዲህ አድርጋችሁ ስጋዬን ደሜን በወይን በስንዴ አቅርቡ፣ ለውጣችሁ ስጡ ብሎ ስላዘዛቸው የትእዛዝ ሐሙስ ይባላል ማለት ነው። ሁለተኛው ይሄ ነው። ሶስተኛው የነጻነት ሐሙስ ይባላል። የነጻነት ሐሙስ ማለት ከእንግዲህ ወዲህ ባሪያዎቼ አላችሁም ያለውን የነጻነት ቃል ለማስታወስ ማለት ነው። እስካሁን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ በዲያብሎስ ባርነት ነበሩ። ከዚህ በኋላ ግን ከባርነት ነጻ ወጥታችኋል፣ ባሪያዎች አትባሉም፣ የነጻነት ሰዎች ሆናችኋል፣ ወደ ነጻነት ጠርቻችኋለሁ ብሎ ስላስተማረ ይህንንም እንግዲህ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 አንደኛ ጴጥሮስ 2:10 ላይ አስቀምጦታል እና በዚህ ምክንያት የነጻነት ሐሙስ ይባላል ማለት ነው። የሰው ልጅ ከኃጢአት ወደ ጽድቅ ከባርነት ወደ ነጻነት የወጣበት ቀን ስለሆነ የነጻነት ሐሙስ ይባላል ማለት ነው። ሶስተኛው። አራተኛው የሕጽበተ እግር ሐሙስ ይባላል። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግራቸውን ስላጠበ የሕጽበተ እግር ሐሙስ ይባላል። አምስተኛ ደግሞ የሐዲስ ኪዳን ሐሙስ ይባላል። የሐዲስ ኪዳን ሐሙስ ይባላል። በዚህ ጊዜ ይህ የሐዲስ ኪዳን ስጋዬ ነው፣ ይህ የሐዲስ ኪዳን ደሜ ነው ብሎ ስለሰጠ በዚህ ምክንያት የሐዲስ ኪዳን ሐሙስ ተብሏል ማለት ነው። ብሉይ ኪዳን ያለፈችበት ሐዲስ ኪዳን የተተካችበት፣ የብሉይ ኪዳን ስርዓት ያለፈበት የሐዲስ ኪዳን ስርዓት የተተካበት ቀን ስለሆነ የሐዲስ ኪዳን ሐሙስ ይባላል ማለት ነው። በዚህን ቀን እንግዲህ የፋሲካ ዝግጅት ተደርጓል። ከበዓሉ ጋራ ጌታችን ኢየሱስ ክርስቶስ ስርዓተ ቁርባንን አብሮ ሰርቷል ማለት ነው። በዚህን ቀን ቀደም እንዳልኳችሁ በዮሐንስ 17 ያለውን ጸሎት ጸልዩዋል፣ በጌቴሴማኒም ጸልዩዋል። ጌታን ይሁዳ አሳልፎ ለሰጠው ወታደሮችም የያዙት በዚህ ሰዓት ነው። ይህንን ፋሲካ በዓል አክብረው በጌቴሴማኒ በሚጸልዩበት ሰዓት ይሁዳ ደቀ መዛሙርቱን ማለት ያንን ከጸሐፍት ፈሪሳውያን ብር ተቀብሎ አሳልፎ ይሰጣችኋለሁ ብሎ በሰላምታ በመስጠት የሚጸልይበትን ቦታ ያችን ጌቴሴማኒ ያውቃት ስለነበረ ወስዶ ያስያዘበት ነው። ይህ ይታሰባል ማለት ነው በዚህን ቀን እና በማቴዎስ ወንጌል ምዕራፍ 26 ቁጥር 11 እስከ 46 በማርቆስ ወንጌል ምዕራፍ 14 ቁጥር 42 እስከ 52 በሉቃስ ወንጌል ምዕራፍ 21 ቁጥር 1 እስከ 53 ዮሐንስ ወንጌል ምዕራፍ 18 ከ1 እስከ 12 ይህን ታሪክ እናገኘዋለን።